እንዴት ናችሁ የቻናላችን ቤተሰቦች? ይህ ለጀማሪዎች ታስቦ የተዘጋጀ ቪዲዮ ነው። ፖቴንሻሉ ያላችሁ ፍላጎቱ ያላችሁ የኤድሮ ፕሮጀክቶችን በመስራት ተጨማሪ ገንዘብ ማግኘት የምትፈልጉ ሰዎች እንዳላችሁ ይታወቃል። ግን ደግሞ እንዴት መጀመር እንዳለባችሁ፣ ፕሮጀክቶችን ለመስራት ምን አይነት ቱሎችን መጠቀም እንዳለባችሁ፣ የዌብ ፕሮጀክቶችን ባህሪያትና ፕሮጀክቶችን ለመስራት ምን አይነት ስቴፖችን ተጠቅመን መሄድ እንዳለብን ብዙ ጊዜ ጥያቄዎች ይፈጠራሉ ብዬ አስባለሁ። ለዛም ምላሽ ይሆን ዘንድ ለመነሻ የሚሆን ቪዲዮ አዘጋጅቼላችኋለሁ። በላፕቶፕ የምትጠቀሙ ሰዎች ቀጥታ ጉግል ክሮም እየተባለን አፕሊኬሽን ወይም ሳይት መጠቀም ትችላላችሁ ማለት ነው። በስልክ የምትጠቀሙ ከሆነ ደግሞ ሚሰስ የተባለ ብራውዘር ትጠቀማላችሁ ማለት ነው። ሌላው እነዚህን ፕሮጀክቶች ስትሰሩ የሚያስፈልጉ ወሳኝ አፕሊኬሽኖች አሉ። አንደኛው ቲዩተር ነው። ሌላው ዲስኮርድ ነው። ከዛ በተጨማሪ ጋላክሲ የሚባል ጋላክሲ የምንለው ዌብ አለ። በአፕሊኬሽንም እንደምታዩት አፕሊኬሽን ዳውንሎድ ማድረግ ትችላላችሁ ከፕሌይ ስቶር። እነዚህ 5 አፕሊኬሽኖች በጣም ወሳኝ ናቸው ፕሮጀክቱን ለመስራት። ሌላም አፕሊኬሽኖች አሉ። ይህን ያክል ብዙ ፕሮጀክቶች ተመራጭ ላይሆኑ ይችላሉ እንጂ የጉዊልድ እና የዚላይ ዌብሳይቶች አሉ። ጀማሪዎች ስለሆናችሁ ግን እነዚህን 5 አፕሊኬሽኖች ላይ ፎከስ እንድታደርጉ ፈልጋለሁ። ብዙዎቻችሁ የክሮም አጠቃቀም ግልጽ ስለሆነ እዛ ጋር ብዙም ጊዜን ዌስት አላደርግም። ሚሰስ ግን ለብዙዎቻችሁ አዲስ ይመስላል፣ በተለይ ለጀማሪዎች ማለት ነው። ሚሰስ ብራውዘር ማለት ልክ እንደ ጉግል ክሮም ብራውዘር ሆኖ በውስጡ የምንፈልጋቸውን አፕሊኬሽኖች ሚኒ ስቶር የምናደርግበት፣ በቀላሉ አክሰስ እንድናደርግ የምናስቀምጥበት ቦታ አለ። እዚህ ጋር እንደምታዩት የኤክስቴንሽን ቦታ ነው። እዚህ ጋር ስትገቡ እየሰራናቸው ያሉ ፕሮጀክቶችን ኤክስቴንሽን አድርገን እናስቀምጣለን ማለት ነው። ስለዚህ ራን ማድረግ የምፈልገውን ፕሮጀክት እዚህ ጋር ማስቀመጥ እችላለሁ። ከዛ በተጨማሪ ዋሌቶችን እንደ ሜታማስክ፣ ፋንተም፣ ኬፕለር የመሳሰሉ ዋሌቶችን እዚህ ጋር ማስቀመጥ እችላለሁ ማለት ነው ኤክስቴንሽን በማድረግ። ስለዚህ ፕሌይ ስቶር ላይ ሄደን ዳውንሎድ የምናደርጋቸውን አፕሊኬሽኖችን እዚህ ጋር ኤክስቴንሽን በማድረግ መስራት እንችላለን ማለት ነው። ለዚህ ነው የሚጠቅመን አንደኛው የሚሰስ ብራውዘር ጠቀሜታ። ሁለተኛ ፕሮጀክቱ ሊንክ ሲላክ ሊንኩን እዚህ ጋር ፔስት አድርጋችሁ በቀጥታ ዋሌቱን ኮኔክት ስለምታደርጉ እዚህ ላይ መስራት ትችላላችሁ ማለት ነው። ሌላው ወሳኙ አፕሊኬሽን ቲዩተር ነው። ቲዩተር ላይ በፕሮጀክቱ የሚመጡ መስኮች ወይም ስራዎች ይኖራሉ። ቲዩተር ላይ አብዛኛው ስራዎቻቸውን አናውንስ የሚያደርጉት መስራትን ምን እየሰሩ እንደሆነ ፕላናቸውን ብዙ ጊዜ ፕሮግራም የሚያደርጉት በቲዩተር ገጻቸው ነው። ስለዚህ ቲዩተር ላይ ገብተን ፎሎ እንድናደርጋቸው ይፈልጋሉ፣ ላይክ እንድናደርግ፣ ሪፖስት እንድናደርግ ይፈልጋሉ ማለት ነው። ስለዚህ ቲዩተር አካውንት ያስፈልጋቸዋል። በኢሜይላችሁ ክሬት ማድረግ ይኖርባቸዋል ማለት ነው። ሌላው ስራዎች የሚሰሩት የዌብ ፕሮጀክቶች ብዙ ነገሮች የሚሰሩት በዲስኮርድ በተባለ አፕሊኬሽን ነው ማለት ነው። እዚህ ጋር በፕሮጀክቱ የምናገኘውን አሎኬሽን ጥሩ እንዲሆን የሚያደርግልን ሮል እዚህ ጋር ነው ማለት ነው። ስለዚህ ዲስኮርድ ላይ ገብተን በቻናላቸው የሚለቀቁ ነገሮችን ፎሎ እንድናደርግ እንድንከታተል ይፈልጋሉ ማለት ነው። ስለዚህ ዲስኮርድ ሊኖራችሁ ይገባል። በኢሜይላችሁ ነው የምትከፍቱት ማለት ነው። ሌላው እና ወሳኙ የአፕሊኬሽን አይነት ደግሞ ጋላክሲ ወይም ጋላክሲ የምንለው አፕሊኬሽን ነው። ዌብ መጠቀም ትችላላችሁ። ቀጥታ ጉግል ክሮም ላይ ጋላክሲ ዶት ኮም ብላችሁ ሰርች ብታደርጉ ይመጣላችኋል። እዚህ ውስጥ ደግሞ ልክ ቲዩተር፣ ቴሌግራም፣ ሌላው የዲስኮርድ ቻናላቸውን ፎሎ እንድናደርግ በቅደም ተከተል በዝርዝር የሚያስቀምጡበት ቦታ ነው የጋላክሲ ኩዌስት ማለት ነው። ጋላክሲ ኩዌስት ላይ ገብታችሁ የምትሰሯቸው ሮሎች አሎኬሽን ላይ በጣም ትልቅ ጥቅም አለው ማለት ነው። ስለዚህ ለዛሬው እነዚህን ነገሮች ከጠቆምኳችሁ ላይቭ በሚኖረን ሰዓት ደግሞ
ለጀማሪዎች ራሱን የቻለ የላይቭ ሴሽን ይኖረናል። በዛ ሰዓት እነዚህን አፕሊኬሽኖች እንዴት በደንብ አክሰስ ማድረግ እንደምትችሉ የምናሳያችሁ ይሆናል። በተጨማሪም አንድ ፕሮጀክት የዌብ ፕሮጀክት ሲመጣ ባህሪው ምንድን ነው የሚለውን ነገር ማወቅ አለብን። ለምሳሌ ቴስትኔት ፕሮጀክት ከሆነ ምንድነው መስራት ያለብን? የኖድ ፕሮጀክት ከሆነ ምንድነው ማድረግ ያለብን? ምን አይነት ቱሎችን እንጠቀማለን? ምን ስቴፖችን መጠቀም አለብን? የሚሉትን ነገሮች ኢን ዲቴይል የምናይ ይሆናል ማለት ነው። ለዛሬው ይበቃናል። ሰላም።